እኔም እየበላው ነው አብሬና ኦፍ ኮርስ ማሚ ራስሽ የሰራሽው ማይጣፍጥሻል ብሎኝ ይረፍ። ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ መጥቻለሁ። እንግዲህ ስንት ጊዜ ሆነኛል ፖስት ካረኩኝ፣ ግን በየጊዜው እየመጣው ኤክስኪውዝ እየሰጠው መሄድ አልፈልግም። በቃ ዛሬ ሲመቻችልኝ መጥቻለሁ። እናንተም ደግሞ ሁ ኬርስ ነው የምትሉት። ምን አገባች ምን አገባን ብትመጪ ባትመጪ። ዛሬ ልጆቼን ወደ ትምህርት ቤት አደረስኩና እስቲ ለጾም የሚሆን ምግቦች እሰራራለሁ። ያው ጾም ላይ ነው ያለነው አሁን ላይ። ስለዚህ አንዳንድ አትክልቶችን እንሰራራለን። የተለመደ ምግቦች ናቸው። በእርግጥ አዲስ ነገር ላይሆን ይችላል፣ ግን ይሄን ቪዲዮ ስታዩ ሞራላችሁ መጥቶ አንዳንዴ ምን ብሰራ ይሻለኛል፣ ምን ልስራ ስለሌለ እንደዛ ያው ትዝ ብሏችሁ ልትሰሩ ትችላላችሁ የሚለውን ይዤ መጥቻለሁ። እንደገና ከዚህ በፊት ኧረ ሊና የምናቅሽኛ በምግብ ነው፣ ወደ ምግብ ተመለሽ፣ ምግብ ፖስት አድርጊ ምናምን እያላችሁም ስለሆነ ወደ አሰራሩ እንሄዳለን። ተከታተሉ። እሺ አሁን ያሉኝን ግብአቶች አዘጋጃለሁ። ፎሶሊያ እዚህ ጋር ታያላችሁ፣ ግን ሰዓት አልበቃኝም፣ እሱን አልሰራሁትም። ግን አሁን እዚህ ጋር ቀይ ስሮች አሉ፣ የአበባ ጎመን አለ። ከአበባ ጎመኑ ነው የምጀምረው እና አበባ ጎመን አጥበውና የተወሰነ ደቂቃ ትንሽዬ ደቂቃ ነው የምቀቅለው ማለት ነው። ትንሽ የተወሰነ ተክተክ ሲል አንድ 2-3 ደቂቃ ሲንተከተክ በጣም እንዳይበስልብኝ አወጣዋለሁ። እሱን የሚረዳኝ ቴስቱ የአበባ ጎመኑን ብዙም ስለማይመቸኝ ነው። እናንተ ከተመቻችሁ እንደገና ሙሉ ጣዕሙ ቴስቱ ስለሚመጣ ነው። እንደዚህ ስትቀቅሉት ግን ይጠፋል፣ ምንም እንዳለ ቴስቱ የአበባ ጎመን አፋችሁ ላይ የሚመጣው ቴስት ማለት ነው። ከዛ ያው ሽንኩርቱን ፈጭቼ ለምሰራቸው መጀመሪያ ቀድሜ ሽንኩርት ፈጭቼ አዘጋጅቻለሁኝ ለመስራት እንትን እንዲለኝ። እዚህ ጋር መሽሩም ነው ያለኝ። መሽሩሙን በርበሬ የተወሰነ አደርጋለሁኝ እና ሽንኩርቱን። ከዛ መሽሩሙን ስጠቀም ያው እሳት ከቀነሳችሁት ውሃው በጣም እየተፋ ስለሚመጣ እሳቱን ከፍተኛ ሙቀት ላይ ማድረግ ይኖርብናል። ቶሎ ለመጥበስ ነጭ ሽንኩርት አደርጋለሁኝ። ከዛ ጨው እና ብላክ ፔፐር እናደርጋለን። ከዛ እሳቱን እንደውም እዚህ ጋር አነስ ያለ እሳት ስለሆነ ወደ ጎን በኋላ ላይ ቀይረዋለሁኝ። እሱም ብዙ ረጅም ሰዓት አያስፈልግም፣ ቶሎ ነው የሚበስለው። በዛ ላይ መሽሩም በጣም ለጤና ቆንጆ ነው እና በጾም ሰዓትም ሆነ ባትጾሙም ብትጠቀሙት በጣም ቆንጆ ነው። የአበባ ጎመኑን ነው የምታዩት። አሁን አጥልየው ፈጭቼዋለሁ። አሁን ሽንኩርት በፈጨውበት እቃ ፈጭቼው ነው እያያችሁት ያላችሁት። ሚጥሚጣ፣ ኮረሪማ እና ጨው እና ትንሽ ከላይ በርበሬ ያደርግበታለሁ። እናንተ ልክ እንደ ክትፎም ራሱ በቂቤ መስራት ይቻላል። በጣም ነው የሚጣፍጠው። በሱም ከዚህ በፊት ሰርቼው አውቃለሁ። ከዛ እነሱን ቀላቅል እንጂ ጨው ጨምሬ እሱንም የተወሰነ ብዙ ማብሰል አይፈልግም፣ ምክንያቱም በተፈጥሮም ቶሎ የሚበስል ነገር ነው። እንደገና ትንሽ የተወሰነ ስለቀቀልኩት ማለት ነው። ጨውን እንቀምሳለን። ከዛ ከላይ ቃሪያና ሽንኩርት ጨምርበታለሁኝ። ረዥሙን ሽንኩርት ባሮ ሽንኩርት ነው፣ ስፕሪንግ ኦኒየን የሚባለው ባሮ ሽንኩርት ነው መሰለኝ ባልሳሳት በአገር ቤት። እሱን ከላይ እንጨምርበታለን። መሽሩሙን በዚህ መንገድ እንትን ደርሷል። ትንሽ ውሃ አሁንም አለው እንደምታየው፣ ግን ምንም አይደለም፣ ቆንጆ ነው። ቴስቱም ብዙም ቢበዛ የተወሰነ ባይጠፋ ከሙሉ ለሙሉ ባይደርቅም ማለት ነው። እና ሁለቱንም በዚህ በፈጠነ ሰዓት እንደዚህ ቶሎ እንጨርሰዋለን። ከዛ ዘይት አድርጌ አሁን ከጎን ሽንኩርት አበስልና ደግሞ ቀይ ስርና ድንች እሰራለሁ ማለት ነው። እና ነጭ ሽንኩርት አድርጌ አብሬ አበስለዋለሁ። ቲማቲም እዚህ ጋር ጥጃለሁ ከጎን። የቲማቲም ሶስ ወጥ እሰራለሁ የተወሰነ ቶሎ የሚደርስ። ቀይ ስሩን እንደዚህ ፈቅፍቄ አበስለዋለሁኝ። ጨው ጨምራለሁ። ከዛ እንደዚሁ ቀይ ስሩን እንደፈቀፍ የተወሰነ ከበሰለ በኋላ ድንች እናደርግበታለን። ያው እንዲህ ሲፈቀፈቅ ቶሎ ለመብሰል ቶሎ ይደርሳል። ከዛ አጥቤ ድንቹንም በእንደ ቀይ ስሩ ፈቀፍቄ አጥቤው ድንቹንም እንጨምራለን። ያው እንዲህ ሲፈቀፈቅ ድንቹ የሚወጣው አለ አይደለ ነጭ ነገር አብሮት፣ እሱን ማጠብ በደንብ ይኖርብናል። ከዛ ጨው እንጨምራለን።
እና እዚህ ጋር ለቲማቲሜ በርበሬ ሽንኩርቱን ትንሽ በሰል ሲል በርበሬ ጨምሬያለሁ ለቲማቲም ሶሱ እና ነጭ ሽንኩርትም አደርጋለሁ። ያው ቀድመን እንዲህ ስንሰራራ ቶሎ ሁሉንም አንድ ላይ ካዘጋጀን ሽንኩርቱንም ነጭ ሽንኩርቱንም ቶሎ ያፈጥንልናል። እና ቃሪያ ትንሽ ጨምሬበታለሁ። በስሏል ድንቹና ካሮት ቀይ ስሩ በዚህ መልኩ ከድኜ አሁን አጠፋለሁኝ። ከዛ ነጭ ሽንኩርት አድርጌ ይሄንንም አቁላለዋለሁ። ያው ቪዲዮ እንዳይበዛ እንዳይረዝም በሚል ነው እንደዚህ በጣም እያፈጠንኩት ያለሁት። አሁን ላይ ያው ሰው ቲክቶክ ላይ በብዛት አጫጭር ቪዲዮ ስለለመደ ረዥም ማየት አሁን ላይ ቦሪንግ እየሆነ ስለሆነ ነው። ነጭ ሽንኩርት አደርጋለሁ። ከዛ ቲማቲሙን ልጨው ፈጭቸው በዚህ መልኩ ጨምሬያለሁ ማለት ነው። እና ትንሽዬ ብላክ ፔፐር ነው ያደረኩት። ያው ይሄን ይመስላል ማለት ነው። ይሄው እንግዲህ ጨርሻለሁኝ። ልጆቼ ሰዓት ሳይደርስ እንግዲህ ተሯርጬ ምክንያቱም ቀደም ብዬ 1 ሰዓት 1 ተኩል ምናምን ሰዓት ካለኝ ቢያንስ ከጨረስኩ በኋላ ምግብ ወጥ የኛ ወጥ ሽታውን ታውቁታላችሁ። ያው ወጥ እንዳልል ተጣጥቤ ለመውጣት ስላሰብኩ ስለነበረ ያው ጨራርሼ ሻወሬን ወስጃለሁ። ጸዳ ብያለሁኝ። ምሳ ሰዓቴ ምንም የምበላበት ሰዓት ደርሷል። ቡናዬን አሁን ጣድ አደርግና አብረን እንግዲህ ሰራውትን እንቀምሳለን። አብራችሁን በዚህ አጋጣሚ በጣም ነው የማመሰግነው። ወደ 200,000 ሰብስክራይበር ገብቻለሁ። በጣም ከዚህ የበለጠ መስራት ይገባኛል። እየሰራው አይደለም፣ እየመጣው አይደለም። ያው ሁሌም እንግዲህ የተመልካች ኮሜንት፣ አስተያየት፣ ሰብስክራይብ ሲጨምር ነው እንደዚህ ሞራል እየመጣልኝ የምሰራውና ከዚህ የበለጠ ደግሞ ለመስራት ያብቃኝ። እንግዲህ የምትፈልጉትን ነገር በኮሜንት አስቀምጡልኝ። ምን አይነት ሬሲፒ መፈልጉ መሆኑን ይዤ እመጣለሁኝ። ከዚህ በፊት ያልሰራሁት ከሆነ አዲስ ከሆነ ማለት ነው። ስለምትሰጡኝ አስተያየት አመሰግናለሁ። ጉርሻ ትችይበታለሽ ሊናቲ ልጄ ምን አለኝ መሰላችሁ ነው ጊዜ በጣም ነው የሚጣፍጠው እኮ ብላ እያልኩኝ የሆነ ምግብ ሰርቼለት እኔም እየበላው ነው አብሬና ኦፍ ኮርስ ማሚ ራስሽ የሰራሽው ይጣፍጥሻል ብሎኝ ይረፍ እና ቀመስ ሞክሩት ለማለት ነው። ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። እመጣለሁ እንግዲህ በሌላ ቪዲዮዎች እመጣለሁ ብዬ አስባለሁ። ስለምሰጡኝ አስተያየት በጣም አመሰግናለሁ። ላይክ በማድረግ ኮሜንት፣ አስተያየት በማድረግ ቻናሌን አግዙኝ። እወዳችኋለሁ። መልካም ጊዜ